ከሴት ጋር አልተኛሁም ድንግል ግን አይደለሁ። በክርስትና የተከለከሉ ወይም ጋብቻ በጋብቻ ሕግ ማለት ነው ለክርስትናችን የተከለከሉ የጋብቻ አይነቶች አንዳንድ ሰዎች ከተማ ንስሐ ተገቡና ኃጢአቴ እንደው ከተማ ካለቀ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ተናዘዙ። እመኑ በእርሱ ድንቅ ያደርጋል። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ስለ ቅዱስ ጋብቻ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮአችን ሂድ። ከሴት ጋር አልተኛሁም ድንግል ግን አይደለሁ። ደናግል የሚለው ቃል በጣም ከባድ ቃል ነው። ክርስቲያኖች የሥጋ ንጽህና ብቻ ላላቸው ሰዎች የሚነገር አይደለም። አንድንም ሰው ያልተመኘ ያልሴሰነች ንስሐ ዘማዊውን ድንግል ታደርጋለችም ሲባል የሥጋው ድንግልና እንዳልሆነ የታወቀ ነው። ድንግልና ከነበራቸው እንኳን ግማሾቹ ወደ እግዚአብሔር መንግሥት ሳይገቡ ቀሩ ይላል። ያሳዝናል። አድርግ የተባልከውን አድርግ አላባከንኩም ምንል ሰዎች አለ። ግን ደግሞ ጌታ አለ አላተረፍክበትም ደግሞ ተጨማሪ አለ። ሃይማኖት ቀልድ አይደለም። እኛ በሰፈርነው የጽድቅ መስፈሪያ ተመዝነን ጸድቀን አንገኝም። በእግዚአብሔር ፊት እንመዘናለን። ስንፍና ከባድ ኃጢአት ነው። ክርስቲያኖች ካህንም ቢሆን እየቀደሰ ጣዕም አይሰጠው። ምን አይነት አሁን እኔንስ እግዚአብሔር ይሰማኛል? ከሰባቱ ሁሉ የሚበልጥ ክፉ ኃጢአት ረፍት የለውም። አንዳንዱ ሰው ለምሳሌ መውራት፣ መሳቅ ረፍት የለሽ። ሌላ ጊዜ ትዝ የማይለን ስራ ለነፍስ የሚጠቅማት ነገር ሲደረግ ትዝ ይለና ረፍት ያሳጣናል። ይሄ የጋትር ጋኔን በማንኛውም ሰዓት ያስቸግራል። ግን ከጧቱ 4 ሰዓት እስከ 10 ሰዓት ባለው የበለጠ ይሰለጥናል ይላሉ አባቶች። ለቅዳሴም ሲሆን ብድግ ብላችሁ ፊታችሁ እስኪ ትንሽ ልተኛ፣ እስኪ ቆይ ቄሶቹ ሳይከፍቱት ለምን ታስቸኩ አትበሉ። ክርስቲያኖች የምትሰሩበት መስሪያ ቤት አሰሪያችሁ የዚህ ዓለም ባለጸጋ ቢሆን ሃይማኖቱ ምንም ቢሆን ተግተህ ስራ። ክርስቲያን እንደ ሽኮኮች ያልበረቱ ብንሆንም በአንድ ጥበብ መዳን እንችላለን። ክርስቶስ የማይቆረጠም አለት ነው። ክርስቲያኖች መኝታው ላይ ሆኖ ወንድ ከሆነ ስለ ሴት፣ ሴት ከሆነች ስለ ወንድ ያስባል። ሰይጣን በክርስትና የተከለከሉ ወይም ጋብቻ በጋብቻ ሕግ ማለት ነው ለክርስትናችን የተከለከሉ የጋብቻ አይነቶች አሉ። እነዚህን ተናግረን ወደ ዋናው ጉዳይ እንሄዳለን። ለምሳሌ አንድ ክርስቲያን በጋብቻ አንድ የማይሆኑባቸው ወይም ጋብቻ የማይፈጽምባቸው ነገሮች አሉ የተቀመጡ በሕግም በሥርዓት መጻሕፍትም ማለት ነው በመጽሐፍ ቅዱስም። የመጀመሪያው በዝሙት ምክንያት የተፈታችሁትን ማግባት አይቻልም ለአንድ ክርስቲያን ማለት ነው። በዝሙት ምክንያት ማለት ወንድም ወይም ሴት በጋብቻ አንድ ከሆኑ በኋላ ወይ ሴቷ ወይ ወንዱ በዝሙት ምክንያት ጋብቻቸው እንዲፈርስ ምክንያት ከሆነ በኋላ ያ በዝሙት ምክንያት የተፈታው ወይም የተፈታችይቱ ሌላ ሰው እንዲያገባት አይፈቀድም። እስከ መጨረሻው ድረስ ሌላ ሰው እንዲያገባት ወይም ሌላ ሰው እንድታገባ አይፈቀድም ማለት ግን አይደለም። በዚህ በፍትሐ ነገሥት አንቀጽ 24 ላይ ስለዚህ ጉዳይ በሚናገርበት አንቀጹ በዝሙት ስራ በአግባብ የፈረዱባትን ለመፈታት በሚገባ የፈቷትንም ማግባት እንደማይገባ ይናገራል ይልና ምክንያቱም ሲያስቀምጥ የተፈታችይቱን ሴት በችኮላ ሊያገባ ለማንም አይገባውም እስክትመለስ በንስሐም መመለሷ እስኪረጋገጥ ጎረቤቶቿም እስከሚመሰክሩላት ድረስ ይጠብቅ እንጂ ይላል። ምክንያቱም መመለሷን ነው እግዚአብሔር የሚፈልገው፣ ቤተክርስቲያንም መመለሱን ነው የምትፈልገው። ሳይመለስ ልክ ያንን ነገር እንደ መልካም ነገር ቆጥሮት አንድ ሰው ከዛ በዝሙት ከተገለለው ወይም ጋብቻው ከፈረሰው አካል ጋራ ጋብቻ መፈጸም እንደማይፈቀድ የቤተክርስቲያናችን የሥርዓት መጻሕፍት ከሆኑት አንዱ ፍትሕ መንፈሳዊ ፍትሐ ነገሥት በፍትሕ መንፈሳዊ አንቀጹ ይነግረናል ማለት ነው። ሁለተኛው ማግባት የተከለከለው መነኮሳትን ነው። የሴት መነኮሳያትን ወይም የወንድ መነኮሳትን ሴቶች ወይም ወንዶች ማግባት አይቻልም። ቀደም ሲል በተሐድሶ ፈተና ጊዜ በጣም በሚደንቅ መልኩ ሴቶች መናንያንን መነኮሳትን ወንዶቹ ከገዳም እያስወጡ
ምንኩስናቸውን እያስፈረሱ ያገቧቸው ነበር። የታድሶ እምነት ወይም የታድሶን ትምህርት የሚያራምዱ አካላት ማለት ነው። ሴቶቹን መነኮሳያት ወንዶቹን እያሳደዱ ያገቧቸው ነበር፣ ምንኩስናቸውን እንዲያፈርሱ ማለት ነው። ሴቶቹ የወንዶቹን ምንኩስና፣ ወንዶቹ ደግሞ የሴቶቹን ምንኩስና የሚያፈርሱበት ሁኔታ ነበር። ፍትሐ ነገሥቱ ይህንን ይከለክላል። መንኮሰ ሞተ ነው። አንድ ጊዜ ለእግዚአብሔር ከተለየ በኋላ ተመልሶ ወደ ዓለም መምጣት ስለሌለበት ራሱን የቻለ ስርዓት አለው። መነኩሴ የሆነችውን ወንድ ማግባት አይችልም። መነኩሴ የሆነውን ደግሞ ሴቷ ማግባት አትችልም። ፍትሐ ነገሥት አንቀጽ 24 863 ላይ ይናገራል። ሶስተኛው የተከለከለ ጋብቻ የባሏን ሞት፣ አንዲት ሴት በሕግ ተጋብታ ከምትኖረው ከሕግ ባሏ በሞት የሕግ ባሏ ቢለይ የባሏን ሞት የሐዘን ወራት ያልፈጸመችንም ሴት አንድ ክርስቲያን ማግባት አይችልም ይላል የሕግ መጽሐፋችን። ይሄ ምን ማለት ነው? የባሏን ሞት የሐዘን ወራት ያልፈጸመች ሴት ማግባት እንዳይገባ ይልና ማግባት እንዳይገባ ይናገራል። ይህችውም ሙሉ ዓመት ወይም ባሏ ከሞተ ጀምሮ 10 ወር ናት። ከዚህ ወራት አስቀድሞ ያገባ ከሚስቱ ርስት ይከልከል፣ ሴትም ከባሏ ርስት ትከልከል። ይሄ የቀን ርዝመት ከመጋባት ይከለክላል፣ ከመተጫጨትና ቃል ከማሰር አይከለክልም ይላል። 10 ወር ወይም 1 ዓመት ያልሞላትን የባሏን ሐዘን ወራት ያልፈጸመችን ሴት ማጨት ወይም መጠየቅ ይቻላል፣ ማግባት ግን አይቻልም ይላል። ማጨት ወይም ቃል ማሰር አይከለክልም፣ ነገር ግን ይሄም ቢሆን በጸሎት ይሁን ይላል። ፍትሐ ነገሥት አንቀጽ 24 ቁጥር 865 ላይ ማለት ነው። አራተኛው ያልተፈቀደ ጋብቻ ያለ ፈቃድ የሚፈጸም ጋብቻ ነው። ተጋቢዎቹ ሁለቱም ፈቃዳቸውን መስጠት አለባቸው። ከሁለቱ አንዱ ፈቃዱን ሳይሰጥ ወይም ሁለቱም ፈቃዳቸውን ሳይሰጡ በአሳዳጊዎቻቸው፣ በወላጆቻቸው፣ በሞግዚቶቻቸው ወይም በአስተማሪዎቻቸው ካህናት ምን ሊሆኑ ይችላሉ በግዴታ ማግባትን ፍትሐ ነገሥቱ ይከለክላል። አንድ ክርስቲያን አስገድዶ ማግባት አይችልም። ተገዶም ጋብቻ እንዲፈጽም አይፈቀድለትም ማለት ነው። ለምሳሌ ይህንን አንቀጽ 24 ፍትሐ ነገሥት ፍትሕ ሥጋዊ በሚለው ክፍሉ ማለት ነው 866 ላይ ያስቀምጣል። ጋብቻ የሚጋቡት የሁለቱ ፈቃድ ካልሆነ በስተቀር አይደረግ ይላል። ይሄ ከተከለከሉ ጋብቻዎች መካከል ነው እና አምስተኛውና የመጨረሻው ከአንድ በላይ ማግባት ነው። ለእያንዳንዲቱ አንድ ባል ይኖራት፣ ለእያንዳንዱም አንዲት ሚስት ትኑረው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 እስከ 2 ተመዝግቦ የምናገኝ በፊቱ ፍትሕ በእጁ ሲኦልም ገነት አሉ በደጁ። ስልጣን የእርሱ ነው አለቅነት፣ ማን እንደ ጌታ ከአማልክት፣ ማን እንደ ጌታ ከአማልክት። ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበው እየጎተቱ አመጧት። ሙሴ ይህች ሴት በድንጋይ እንድትወገር አዟል፣ አንተ ምን ትላለህ አሉት አይደል? እሱም ከናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጂ አለ። ሁለት ነገር ታያላችሁ። ይችን ሴት ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንት። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለች። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ።
ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ አንደኛ ክርስቶስ ምን ብሎ ጠራት ይችን ሴት? ልጄ አላት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለቄ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛላችሁ። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ። ከዛሬው ቪዲዮ በጣም ብዙ ቁም ነገር እንደተማራችሁ ተስፋ እናደርጋለን። በቀጣዩ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን። እግዚአብሔር